ሰውነራሱ እንደ እግሬ ባንጃቶ ለእግሬ ደግሞ መብራት ለሕይወቴ ብርሃን ያንቺን ነገር በልቶ ያንቺን ነገር ጠጥቶ ገንዘብሽን በልቶ ልብሽን ያቆሰለ ሰው አለ። ምልክት ይሆንልሽ ዘንድ እግዚአብሔር ያንን በረከት በሚያስደንቅ ሁኔታ ይመልስልሻል አለኝ። አሜን። ይሄ ብቻ አይደለም፣ ያንቺን ገንዘብ ያንቺን በረከት ብዙ ውለታን ከበላ በኋላ እንደውም ረክሞት ነው ማየው፣ ተሰድበሽ ነው ማየው። ማዳጋላቫ ጃንዳሳ ፕራባዲያስ እግዚአብሔር በዚህ አለኝ እጥፍ ድርብ ለብዙ ሰዎች እናት እስክትሆኝ ድረስ ያንን የከለከለሽ ይቅርታ እስኪጠይቅሽ ድረስ እግዚአብሔር በሚያስደንቅ ብልጽግና ይባርክሻለሁ አለ። አሜን አሜን። ምርኮን አለ እግዚአብሔር ከዛ ከቅድሙ ከጀመርኩበት ሰዓት ጀምሮ እግዚአብሔር ሲናገር የነበረው ስለ ምርኮ ነበር። አዎ እግዚአብሔር ምርኮን በእጥፍ ድርብ ይመልስልሻል። አሜን አሜን አሜን። ይመልስልሻል። አሜን ራላቫጃና ማሳካ አሜን አባዲያላቦስ አሜን። ራጃዳ ካታላቫንታስ ካባላ አሜን። ዛሬ የምትቀብበት ምሽት ነው። ሃሌሉያ አሜን አሜን። በደንብ ስሚ። እግዚአብሔር አንደኛ ምርኮን ይመልስልሻል። ሁለተኛ እነዛ የጎዱሽ ያ የጎዳሽ ያንቺን በልቶ ገንዘብ ብቻ ሰው ብዙ ውለታ ያለበት ሰው እንዴት ይጎዳሻል? ያላሰብሽው ሰው በልብሽ ላይ ምንም ነገር ጉዳት ያላሰብሽበት ሰው ነው ተቀየረብሽ፣ ሰው ነው ተሳደበሽ፣ ረገመሽ። አይደለም እግዚአብሔር እንደዚህ አለኝ፣ ባንቺ ላይ ተወረወረውን እርግማንን ወደ በረከት ቀይር ያለው አለኝ። አሜን አሜን አሜን። ወደ በረከት ቀየርኩኝ አለ። አሜን። ወደ ሞገስ ቀየርኩኝ አለ። አሜን። ራጃላ ቫላ ቶሳ ካቱራ ባዲያስ አሜን። እስቲ በኔ ላይ የተነገረው ንግርት ወደ በረከት ተቀየረ በይ። በኔ ላይ የተነገረ በበረከት ተቀየረ አለኝ እግዚአብሔር። ተቀየረ። አሜን ሃሌሉያ አሜን። ከዚህ በኋላ ግን ሃሌሉያ ባንቺ ህይወት ላይ ጭንገፋ አይሆንም። ተጀምሮ የሚቆም ነገር የለም። የሚቀጥል ነገር አለ እንጂ፣ የሚለመልም ነገር አለ እንጂ፣ ብዙ ፍሬ የሚያስገኝ ነገር አለ እንጂ። አሜን። እግዚአብሔር ሊጎበኝሽ አሜን። ዛሬ የተማረከብሽን ምርኮን ሊመልስልሽ ወደ አንቺ ዘንበል ብያለሁ አለኝ። ዘንበል ብያለሁ አለኝ እግዚአብሔር። አሜን 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 አሜን። እግዚአብሔር ይባረክ። አሜን። እግዚአብሔር ሆይ ለሂቴ ዛሬ ስለተናገርክ፣ ዛሬ የማይከለከለው ድምፅ ስለመጣላት፣ ቀንበርን የሚሰብር ቅባት ስለተገለጠ፣ ፈጽሞ የተዘጋባት ፈጽሞ ስለተከፈተላት፣ እግዚአብሔር ሆይ እልፍ ስላደረግካት ስም ይባረክ። አሜን። ዛሬ ደግሞ እግዚአብሔር ሆይ በእሷ ውስጥ ቁጭ ያለው ጸጋ፣ ቁጭ ያለው የእግዚአብሔር ቅባት እሳት እንዲንቀሳቀስ ስላደረክ፣ እንዲንቀሳቀስ ስራን እንዲሰራ አሜን አሜን። እግዚአብሔር ባንቺ ህይወት ላይ ታላቅና ኃይለኛ ነገርን አደርጋለሁኛል። በመሳፍንት ዘመን ትውልድ በፊቱ ደስ የተሰኘውን በቃ ደስ ያለውን ነገር እያደረገ እግዚአብሔርን እያስቆጣ የሚጓዝበት ዘመን ነበር። በዛን ዘመን ብዙ ሴቶች ነበሩ። ከብዙ ሴቶች መካከል ግን እግዚአብሔር ዲቦራን መረጣት። እግዚአብሔር ዲቦራን ቀባት። እግዚአብሔር ዲቦራን አስታጠቃት። ልክ እንደ ዲቦራ እግዚአብሔር አስታጥቆሻል።
እግዚአብሔር አስታጥቆሻል። እግዚአብሔር ሞልቶሻል። ለሰላለም ጌታ ነው። ሃሌሉያ። ያው መቼ ነው ያልሽው? መቼ ነው የምትይው ነገር ከመንፈሳዊ ነገር አንጻር የሆነ ስለ ሀብት አይደለም፣ ስለ ገንዘብ አለ፣ ስለ ቤት አይደለም። መቼ ነው ይሄ ነገር የሚገለጠው የምትይው? መቼ ነው ውስጥ ላይ ያለው ቅባት የሚገለጠው? መቼ ነው ማካቱ ረባዲያስ ያልተበላ ቅባት ያልተያዘ በሁኔታ ያልተያዘ ብዙ ሰዎች ዝሙትን እንደ ውሃ እየጠጡ ነው ምኖሩ ክርስቲያንን ባዮች ናቸው። ውስጣቸው ግን እንደ መቃብር በቃ በውጭ በኩል ያምራሉ፣ ያሸበርቃሉ፣ ነገር ግን ውስጣቸው ተበልቷል። እነዛን ማየት የምትችይበትን እግዚአብሔር የውስጥ አይኖችሽን ከፈትኩልሽ አለ። ማካቱራ ባዲያላ ማሳፍራ ባዲያ ማጋታንታ አላባጃንዳ ሳካቱራ ባዲያ እግዚአብሔር ማካታራ ላባዲያ ምስጢር ገላጭ የሆነ ቅባት አለ ያለ ምስጢር ገላጭ ሃሌሉያ ምስጢር ገላጭ የሆነ ቅባት የተሰወረውን በሰው ልብ ውስጥ የተሰወረውን በሰው አይምሮ ውስጥ የተሰወረውን ነገር በእግዚአብሔር መንፈስ የምትገልጭበትን ቅባት የምትገልጭበትን የጸጋን ኃይል እግዚአብሔር ሰጥቶሻል። አሜን አሜን። እኔም ተቀብያለሁ። ባላታ ጋማንታ ካራላ ባጃና ሳፕራባ ማዳጋላ ባጃንዳ ሳክራባላ ቤንታ ሳፕራባ ጃና ማጋንዶላ ባዲያላ ባላ ቦሳ ኢየሱስ አልፋራኔ ኦሜጋኔ ያለ የነበረ የሚሻር አይደለም። አንተ የዘላለም ሮባ ባባ ያንሳ ካቱራ ባላ ቤኒ ሜግላ ባዲያና ማንዶ ሬላ ባጃንዳ ሳፕራባላ ቤንታ ሴክሬ ቬኒ ያላ ቦሳ ፕራባዲያና ማንዶ ማካቱራ ባላ ቤንታ ሴክሬ ቬጄኒ ሜግላ ባንዳ ሳፕራባዲያስ በዛን ዘመን ግን ራሷን የጠበቀች በቅድስናና በጽድቅ እግዚአብሔርን የፈለገች ዲቦራ የምትባል ቆፍጣና የሆነች ሴት ነበረች። እግዚአብሔር ተጠቀማት እንድትፈርድ የብዙዎችን ቋጠሮ እንድትፈታ። ክብር ለኢየሱስ ይሁን። የብዙ ትውልድ ቋጠሮ ባንቺ ይፈታል። አሜን አሜን። እንደ ዲቦራ ቋጠሮ ፈቺ ሰው ነበረች። ቋጠሮ ፈቺ ሰው ነበረች። ኢየሱስ ምርኮ ይመለሳል። መዝሙር 126 ላይም ያለውን አንብቢ። ምንድነው የሚለው? የጽዮንን ምርኮ የሚመልስበት ዘመን ይመጣል ይላል። በዛን ጊዜ አፏ በደስታ ይሞላል ይላል። ክብር ለኢየሱስ ይሁን። በምስጋና ይሞላል። ሃሌሉያ። የጽዮንን ምርኮ በሚመልስበት ጊዜ ሃሌሉያ እንዲህ ይሆናል ይልና በአሕዛብ ዘንድ እግዚአብሔር ታላቅ ነገር እንዳደረገላት ይወራል ይላል። ክብር ለኢየሱስ ይሁን። እግዚአብሔር በሕይወትሽ ላይ ታላቅ ነገርን ያደርጋል። ታላቅ ነገር ብዙዎች የምትደነቁበትን አንቺን የምትደነቅበትን የምትጠብቂውን ነገር እየጸለሽ በያነባሽበት የቆየን ግን የዘገየብሽን ነገር እግዚአብሔር ያፈጥንልሻል። እግዚአብሔር ያፈጥንልሻል። በዚህ በሶስት ወራት ውስጥ እግዚአብሔር አስደናቂ ነገር በሕይወትሽ ላይ ይሰራል። ታላቅ ነገርን በሕይወትሽ ላይ ይሰራል። አሜን 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 አሜን። ጃላቦሳ ካቱራ ባጃና ማሴ ፕረቤን ሃሌሉያ አሜን። ይጎበኝሻለሁ አለ እግዚአብሔር። አሜን። ትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ላይ 70 ዓመት በባቢሎን በተፈጸመ ጊዜ እንደገና ይጎበኛቸዋለሁ የሚል ቃል አለ። እግዚአብሔር የእንደገና አምላክ እንደመሆኑ መጠን እግዚአብሔር እንደገና ይጎበኝሻል። አሜን። ኢየሱስ ያድናል። አሜን። የእንደገና አምላክ እንደመሆኑ መጠን እግዚአብሔር እንደገና ይጎበኝሻል። አሜን። በመጀመሪያ ደረጃ እግዚአብሔር በመንፈሳዊ ሕይወት እንደገና ይጎበኝሻል። አሜን አሜን። የጸሎትን ኃይል እግዚአብሔር እንደገና በማስታጠቅ እግዚአብሔር እንደገና ይጎበኝሻል። አሜን አሜን። ሃሌሉያ። ራእይን እግዚአብሔር በውስጥሽ በሕይወትሽ ላይ በመሙላት እግዚአብሔር እንደገና ይጎበኝሻል። አሜን አሜን። ጃሎ ቫንታ ካላቫ ጃና ሳፕራባዲያስ አሜን አሜን። ክብር ለኢየሱስ ይሁን። አሜን። የከበቡሽ አይውጡሽም አለ እግዚአብሔር። የከበቡሽ አሁን የከበቡሽ አሉ። አዎ የከበቡሽ አይውጡሽም፣ አትጠፍም፣ እኔ ከአንቺ ጋር ነኝ አለ። አሜን 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 አሜን። በእውነት አሜን። እግዚአብሔር እኔ ከአንቺ ጋር ነኝ አለ። አሜን አሜን። ሃሌሉያ። ለመጸለይም ለማምለክም ወደ ቤተ ክርስቲያን ለመሄድም በማይመች ሁኔታ ውስጥ ነው ማይሽ ተከበሽ። እግዚአብሔር ግን እኔ ከአንቺ ጋር ነኝ፣ በምድረ በዳ አልጣልኩሽም፣
ሞት በታወጀበት ጊዜ እኔ እግዚአብሔር ጣልቃ ገብቼ ያመጣው እኔ ስለሆንኩኝ ዛሬም ኃይልን እገልጣለሁኝ አለ። ባንቺ ሁኔታ ላይ ኃይልን እገልጣለሁ አለኝ። ባንቺ ሁኔታ ላይ ባለሽበት ሁኔታ ላይ በከበቡሽ ላይ እኔ እግዚአብሔር እጄን እገልጣለሁ አለኝ። አሜን አሜን። አትዋጭም አለኝ። አሜን። እንባሽን አይቻለሁኝ አለ። ለቅሶሽን አይቻለሁኝ አለ። በእውነት አሜን። ጩኸትሽን ሰማሁ አለ። አሜን። ጌታ ሆይ እስከ መቼ ነው የምትይውን ነገር እኔ እግዚአብሔር ሊፈርድበት መጥቻለሁኝ አለ። ትክክል። አዎ አሜን። በእውነት ማዳጋላ ባጃናማስ በውስጥሽ ያለው ራእይ ምንድነው? እግዚአብሔርን በማምለክ በቃ ፍራማ መሆን እግዚአብሔርን ማምለክ ነው። እግዚአብሔርን ማገልገል ነው። ነገር ግን በቃ ያንን እንዳታደርጊ ያለሽበት ሁኔታ ስራው ያለሽበት ሁኔታ ከብዶሽ ነው ማየው። በዙሪያሽ ያሉ ሰዎች ጣዖትን የሚያመልኩ ሰዎች ናቸው። ጨለማ ውስጥ የሚርመሰመሱ ሰዎች ናቸው። ከዚህ የተነሳ ጌታ ሆይ አስመልጠኝ ያልሽ ስትጮይ ነው ማየው። አሜን። ያ እውነት እውነት። አዎ አለኝ። እግዚአብሔር ካንቺ ጋር ነኝ አለ። አሜን። በድል ከዛ ካለሽበት ሁኔታ ትወጫለሽ አለኝ። አሜን አሜን። ያንቺ ድል ፈንታ መለምለም ነው አለኝ። ፍሬ ማፍራት ነው አለኝ። ለብዙ ሰዎች ጥላ እናት መሆን ነው አለኝ። በእውነት አሜን አሜን። በጣም ባንቺ ህይወት ላይ የቅንነትን መንፈስ ነው ማየው። እግዚአብሔር የቅንነት መንፈስ በደንብ ያዢ። እኔ እግዚአብሔር ለብዙ ሰዎች የመፍትሄ ምክንያት አደርግሻለሁ አለኝ። ዊ አሜን አሜን አሜን። አንቺ ብዙ ጊዜ ለራስሽ አይደለም የምትጸልዩ። ለራስሽ ለመጸለይ ስትነሺ የጌታ መንፈስ ለሌላ ለትውልድ በቃ እንድትበቂ፣ ለትውልድ እናት እንድትሆኚ፣ ለትውልድ የመፍትሄ ሰው እንድትሆኚ፣ ለትውልድ የፈውስ ምክንያት እንድትሆኚ፣ ለትውልድ የመውጣት ምክንያት እንድትሆኚ ነው የሚያጸልይ። አሜን 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 ግራና አሜን። ክብር ለጌታ ይሁን። አሜን ሬላ ቫጃና ማሳካቱራ ባዲያስ አሜን። ጄዳጋቫላ ዶስ ካባዲያስ ኢየሱስ ያድናል። አሜን። እግዚአብሔር እንደዚህ አለኝ፣ ልጄ ሆይ ራባ ካታላ ቫንታሳ ብራባዲያስ። አሜን 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 አሜን። የዘገየብሽን ነገር አፈጥነዋለሁ አለኝ። አሜን አሜን። የዘገየብሽ ነገር አለ አለኝ። እግዚአብሔር የዘገዩ 2 ነገሮችሽን እኔ አፈጥንልሻለሁ አለኝ። አሜን አሜን። በጌታ በኢየሱስም እግዚአብሔር ላይ ተጸለይኩላት። የዘገየባት ነገር ይፍጠን። የዘገየባት ነገር አሁን ይፍጠን። በኢየሱስ ፈጥኖ በእጇ ላይ ይግባ። አሜን። ባንቺ ላይ የመዝሙር ቅባት ፈሰሰ። አዎ አሜን አሜን። ትዘምሪያለሽ? ድሮ ነበርኩት ግን ቻሌንጅ ስለነበረን ነው ረጅም ጊዜ ያቆምኩት። ከዚህ ሰዓት ጀምሮ ድሮ የቀረ የመዝሙር ጸጋ የመዝሙር ቅባት ባንቺ ላይ ይመጣል። አሜን። ላጃዳ ጋማንታስ ካባዳላባዲያስ አሜን። እግዚአብሔር ይሄ ብቻ አይደለም፣ በሌሎች በጸጋ ስጦታዎች እግዚአብሔር ይቀበሻል። አሜን አሜን አሜን። ለባንታስ ካላባዲያና ማንታራ ባጃና አሜን። ቀኝ እጅሽን ከፍ አድርጊ። አሁን የመዝሙር ግሬስ እንደገና ባንቺ ላይ ይገለጣል። አሜን አሜን። አረኩት። አሜን። የመዝሙር ግሬስ ማካቱራ ባላ ባጋዳላ ባጃናማስ አሜን። እግዚአብሔር ጸልያለሁ፣ ምንጭ በኢየሱስም ይፍለቅ። አሜን። የመዝሙር ምንጭ በኢየሱስም ይፍለቅ። አሜን። እጸልይላታለሁኝ የመዝሙር ምንጭ አሁን በኢየሱስም ይፍለቅ። አሜን አሜን። በይስቲ ራባጃና አሜን አሜን አሜን። ዘምሪያለሽ፣ ከዛሬ ጀምሮ ታያለሽ፣ መዝሙር ይፈሳል። አሜን አሜን። I receive it. አሜን። Receive it in the name of Jesus. አሜን። I receive it. አሜን። ላዛብራካታባስ lift up your hand. አሜን። ጃላቦ ራባሴ ክራባኒ አሜን አሜን። አገልጋይ ነሽ ነበርኩት። የጌታ አገልጋይ ነሽ። አሁን ተነሽ፣ መነሳት አለብሽ። አሁንም ነሽ። ነበርኩኝ ማለት አይሰራም። አሁን ጌታ መጥቷል። ክብር ለይን። አንቺን ሊሰራሽ መጥቷል። ሊያቆምሽ መጥቷል። ለምን? እግዚአብሔር እህቴ ያንቺ አምላክ ነው። ዛሬም አገልጋይ ነሽ።
አገልጋይነት አይሻርም፣ በድካም አይሻርም። ሃሌሉያ። እሺ እስቲ አሜን አሜን አሜን። አሜን አሜን ራባላ ባንታስ ካላባ ጃና ማሳፕ ራባዲያስ አሜን በሁኔታ በቃ ባለመጸለይ በድካም አገልጋይነት አይሻርም። ዛሬም አገልጋይ ነኝ። ሃሌሉያ። እሺ ለምን አሜን ከተባለ አምላክሽ አምላክ ነው፣ አይለወጥም። ሁኔታ ሊለወጥ ይችላል፣ ሰው ሊለወጥ ይችላል። ራሳ ካቱራ ባዲያስ ዛሬም እግዚአብሔር ይሰራል። ዛሬም እግዚአብሔር ያቆማል። ዛሬም እግዚአብሔር የእንደገና አምላክ ነው። አሜን እግዚአብሔር እኔ የእንደገና አምላክ ነኝ አለ። የእንደገና አምላክ ነኝ። እንደገና አድስሻለሁ፣ እንደገና ቆምሻለሁ፣ እንደገና ትራመጃለሽ፣ እንደገና ትሞያለሽ። እስቲ እንደገና ይሞላለሁ፣ እንደገና ሞላለሁ። ኢተ ዛሬ እግዚአብሔር ወደ አንቺ ዘንበል ብሎልሻል። አሜን አሜን ሃሌሉያ አሜን። የሚያስረሳ ቅባት ዛሬ መጥቷል። አሜን የሚያስረሳ ቅባት አሜን። ራባጃና ማሳካቱ ራባዲያስ የሚያስረሳ ቅባት ሌላ ባጃንዳ ሳፕራባላ ቬንታ የሚያስረሳ ቅባት የትላንትናሽን የሚያስረሳ ቅባት ከዚህ በፊት የዛሬ 3 ዓመት የገጠመሽን ገጠመኝ የሚያስረሳ ቅባት አሜን አሜን። በእውነት አሜን አሜን አሜን። ትክክል አሜን። ማዳጋላቫስ የዛሬ 3 ዓመት ያለቀስሽበት የተጎዳሽበትን የተሰበርሽበትን በእውነት ያንን የሚያስረሳ ሃሌሉያ አሜን ላባላባጋዳላባስ አሜን አሜን። የጌታ መንፈስ ዋው አሜን 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 አሜን። ልብሽ የተሰበረበትን ያንን የሚጠግን ቅባት ዛሬ ተገልጧል። አሜን። ያለቀስሽበትን በእውነት የተጎዳሽበትን ልብሽ የደማበትን ያንን የሚክስልሽ ቅባት የሚመልስልሽ አሜን። የእግዚአብሔር ጸጋ አሜን አሜን አሜን። ራባጃና ማሳካቱ ራባዲያስ አሜን አሜን። ኤላ ቫዳጋጃ ካትራቫኒያስ እግዚአብሔር ራባላቫንታስ ያንን አስረሳውሻለ። አሜን አሜን። በሰው የተጎዳሽበትን ልብሽ የተሰበረበት ያለቀስሽበትን በእውነት እግዚአብሔር ሊያስረሳሽ ዘንበል አልኩልሽ። አሜን 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 አሜን። ላካቱራ ባጃና ማሎ ባላ ቦሳ የኔ አባት ዛሬ ላንቺ ነው የምጸልይልሽ። ለምን መንፈስ ቅዱስ በጣም ወደ አንቺ ነው የሚያደለው ዛሬ። ለምን የጌታ መንፈስ ይፈልግሻል። አንቺ በጣም ወጣት ልጅ ነሽ፣ ግን በጣም ከዛ በላይ ከእድሜሽ በላይ የሆነውን ምድረ በዳ ነው ያለፍሽው። ማዳጋላ ቫጃና ማሳፕራ ባዲያስ ከዛ በኋላ ራስሽን ንቀሽ አገልግሎትሽን ትተሽ ቁጭ ብለሻል። ጌታን በጣም ነው ይሄ ማለት ጌታን ክደሻል አይደለም። ጌታን አልካድሽም፣ ጌታን ይዘሻል፣ ጸጋውን ይዘሻል። ግን እየሰራ አይደለም እንጂ አልካድሽም፣ አምላክሽን አልካድሽም። ይዘሻል፣ ትወጂዋለሽ፣ ትከተይዋለሽ። በጣም በዚህ ሳምንት እምባ ያፈሰሽ ነው የማየው። በቃ እምባ እግዚአብሔር የእምባ ባለዕዳ የማይሆን እግዚአብሔር ዛሬ ሊጎበኝሽ መጥቷል። ራሳ ካታራ ባዲያስ አሜን 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 አሜን። ራጃላ አሜን ሼላ ቫንታስ ካላቫጃና ማጋንዶላ ባዲያላ ቦሳ ብራባዲያስ ማዳጋላ ባጃና ማሳክራ ባዲያስ ለበጀነ መስክ ረቨለ ቬንታስ ካላቫጃና ማጋንዶላ ባዲያላ ቦራ ባዲያስ አሜን። እግዚአብሔር እኔ ልክስልሽ አሜን መጥቻለሁ አለ። አሜን እምባሽን ላብስ መጥቻለሁኝ አለ። አሜን
በጸጋ ሊሞላሽ ዘንበል ብዬልሻለሁ አለኝ። አሜን አሜን። እኔ በቃ ጀርባ እንዳዞርኩብሽ ዝም እንዳልኩሽ ነበር ያሰብሽው። እኔ ዝም አላልኩሽም። እየሰራሁሽ ነበር፣ እየመከርኩሽ ነበር፣ እየቀረስኩሽ ነበር። ዛሬ ግን ዝም ያለውን ነገር ለማንቀሳቀስ ስለፈለኩኝ፣ ዛሬ ግን ጸጥ ያለውን ነገር ዝም ያለውን ነገር እንዲሰራ ለማድረግ ልጄ ሆይ ወደ አንቺ መጥቻለሁ። ዘንበል ብዬልሻለሁኝ፣ ዘንበል ብዬልሻለሁኝ፣ መጥቼልሻለሁኝ አለ እግዚአብሔር። ሃሌሉያ። አሜን 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 አሜን። እግዚአብሔር በአንቺ ሕይወት ላይ የማይቆጠረውንና የማይመረመረውን ታምራትን ለማድረግ እግዚአብሔር ዛሬ መጥተዋል። አሜን አሜን። አይ ሪሲቭ ኢት። አሜን አሜን። ጂሰስ አሜን በሰው አሜን። አንቺ በጣም መልካም ሰው ነሽ፣ ቅን ሰው ነሽ። ያንን ቅንነትን በመጠቀም የጎዱሽ ይቅርታ የምጠይቁበት ጊዜ ነው አለ። አሜን። 70 ዓመት በባቢሎን በተፈጸመ ጊዜ እንደገና እጎበኛችኋለሁኝ። ለእናንተ የማስበውን ሐሳብ እኔ ያውቃለሁኝ። መልካም ሐሳብ ነው እንጂ ክፉ ሐሳብ አይደለም። በእኔ ዘንድ ያለው ሐሳብ ያሰብኩላችሁ ሐሳብ መልካም ሐሳብ ነው እንጂ ክፉ ሐሳብ አይደለም። እናንተ ትጠሩኛላችሁ፣ ወደ እኔ መታችሁ ትጸልያላችሁ፣ እኔም እሰማችኋለሁኝ። ከዛ በኋላ ምንድን ነው የሚለው? ምርኳችሁንም እመልስላችኋለሁኝ። ክብር ለኢየሱስ ይሁን። እግዚአብሔር የእንደገና አምላክ እንደመሆኑ መጠን እንደገና ይጎበኛችኋል። እንደገና ትጎበኛላችሁ። እያለቀሳችሁ ያላችሁት መቼ ነው የሚጎበኘኝ? መቼ ነው ነገር የሚመለስልኝ? መቼ ነው የተሰባበረው ነገር የሚጠገነው? መቼ ነው ትዳሬ የሚጠገነው? መቼ ነው ልጆቼ የሚመለሱልኝ? መቼ ነው እንዲህ የሚሆንልኝ ብላችሁ የምትጨነቁ ብላችሁ የምታለቅሱት ረጅም ዓመት እምባ ምግብ የሆነባችሁ ዛሬ እግዚአብሔር ተናገረኝ። እግዚአብሔር በሚያስደንቅ ሁኔታ በቆያችሁበት ልክ እግዚአብሔር ይጎበኛችኋል። መከራ እንደቆጠራችሁ መጠን፣ ችግር እንደቆጠራችሁ መጠን፣ ኪሳራ እንደቆጠራችሁ መጠን እግዚአብሔር ድልን፣ ምስጋናን ያስቆጥራችኋል።